ሰላም እንዴት ናችሁ? ጠዋቱ ደስ ይላል። አንድ እግዚአብሔርን ቃል አንብቤ በጣም መቼስ እግዚአብሔር ቃል ማልዳ ማልዳ አዲስ ነው እንደሚል ይሄ ቃል ግን በጣም አስገርሞኝ ነው ራሴን ቼክ እያደረኩ ነበርና በብርሃን አለው የሚል ነገር ግን ወንድሙን የሚጠላ ያ ሰው በጨለማ ውስጥ ነው ያለው ነው የሚል እግዚአብሔር ቃል እና ወንድማችንን የማንወድ ከሆነ እህቶቻችንን የማንወድ ከሆነ ራሳችንን ቼክ ማድረግ አለብን። በብርሃን ውስጥ አይደለንም ያለነው፣ በጨለማ ውስጥ ነን ያለነው። እግዚአብሔር ቃል ነው የሚናገረውና ልንዋደድ በጣም ልንከባበር፣ ልንዋደድ፣ እንደ እግዚአብሔር ሰዎች ልንተያይ ይገባል እና ክርስቲያንን እያለን እግዚአብሔርን አውቃለሁ እያለን ነገር ግን ወንድሞቻችንን የማንወድ እህቶቻችንን የማንወድ የማንጸልይላቸው ከሆነ በጨለማ ውስጥ ነን ያለነው እና በጣም ልናስብበት ይገባል። ቆም ብለን ቀን ሳለ ልንነቃ ይገባል። ከሰዎች ጋር ተቀያይመን ቢሆን በይቅርታ ማለፍ አለብን። በቃ እኛም ይቅር የተባለን ሰዎች ነን። ብዙ ምህረት የተደረገልን ሰዎች ነን። የምንወጣው የምንገባው በምህረቱ ነው እና ኢቨን ይቅርታ እንኳን ለማድረግ ከሰዎች ጋር እንኳን ተቀያይማችሁ ወይ ደግሞ ተቀያይመን ይቅርታ እንኳን ለማድረግ እግዚአብሔር እድልን ሲሰጥ ነው እና ይቅርታ መጠያየቅ ይሁንልን። በእውነት በተለይ ቀን መቁጠር በሽስ እንወዳለን። ይኸው አመቱ እያለቀ ነው አይደለ? 2025 እያለቀ ነው እና በተለያየ ስርዓት ውስጥ ያለን በተለይ ሰዎችን አስቀየም በቃ ተቀያይመን ቁጭ ያለን ሰዎች በይቅርታ የኛ ነገር እንዲለቀቅ በረከታችን እንዲለቀቅልን በሰላም እንድንወጣ አይምሯችን ሰላም እንዲሆን በቃ ደስተኛ የምንሆነው ከሰዎች ጋር በሰላም ስንኖር ነው እና ሰዎች ቢያስቀይሟችሁ ይሻላል። እናንተ ሰዎችን ማስቀየም የለባችሁም እና እና በብርሃን መኖራችንን ቼክ ማድረግ አለብን። በብርሃን መኖራችንን በጣም በቃ ዙሪያችንን እያየን እውነት በብርሃን ውስጥ ነኝ ወይ ያለሁት እያልን ማሰብ አለብን እና ወንድምና እህቶቻችንን ልንወድ ይገባል። የተቀያየምን ሰዎች ደግሞ ይቅርታ ማለፍ አለብን። በቃ ትቼዋለሁ፣ ምሬሻለሁ፣ በቃ ምሬሃለሁ፣ ትቼዋለሁ፣ በቃ ይቅር በለኝ። በቃ ኢቭን በመቀየማችን ራሱ እውነት ልክ አይደለንም፣ በቃ ይቅር ብያለሁ ብለን ማለት ነው ያለብን እንጂ ለጥላት እድል ፋንታ መስጠት የለብንም። ተባረኩ። ወዳችኋለሁ። መልካም ቲውስዴይ